Once there lived a boy in a very small አንድ ጊዜ village. በጣም ትንሽ በሆነ መንደር ውስጥ ካቢር የሚባል ወጣት ይኖር ነበር። እጅግ በጣም ደሃ ስለነበር አብዛኛውን ቀን ኪሱ ባዶ ነው። ጫማው የተቀደደ፣ የትምህርት ቦርሳው የነበሰ፣ አንዳንዴም ተርቦ የሚተኛ ልጅ ነበር። ነገር ግን በካቢር ውስጥ ማንም ሊያየው ማይችል አንድ ነገር ነበረ፤ ህልሙ። በሕይወቱ ትልቅ ነገር መስራት ይፈልግ ነበር፤ የእሱን ዕጣ ፈንታና የቤተሰቡን ሕይወት የሚቀይር ነገር። ካቢር ህልሙን በሚያካፍልበት ጊዜ ሁሉ ሰዎች ይስቁበት ነበር። ኪሱ ባዶ የሆነ ልጅ እንዴት ስለ ትልቅ ነገር ያስባል ይሉት ነበር። ስለ ነገ የሚበላህ እንጀራ ብቻ አስብ ብለው ይመክሩት ነበር። ቃላቶቻቸው ያማው ነበር። ነገር ግን ካቢር በውስጡ የወደፊት ዕጣው አሁን ባለው የድህነት ሁኔታ ብቻ እንደማይወሰን ያምን ነበር። አንድ ምሽት ካቢር አዝኖ ወንዝ ዳር ተቀምጦ ሳለ ጉሩጂ የሚባል አንድ አረጋዊና ጥበበኛ አስተማሪ አየውና፣ ልጄ ምን ሆነህ ነው? ለምን በጣም ተጨንቀህ ትታያለህ? ሲል ጠየቀው። ካቢርም መለሰ፣ ጉሩጂ፣ ሁሉም ሰው ደሃ ስለሆንኩ ምንም ትልቅ ነገር መስራት እንደማልችል ይነግረኛል። በእጁ ምንም በሌለ ልጅ ህልሞቼ በጣም ትልቅ እንደሆኑ ይናገራሉ። ጉሩጂ ፈገግ አሉና አንድ መስታወት ሰጡት። ወደዚህ መስታወት ተመልከት፣ ምን ካያለህ? አሉት። ካቢር ራሴን አያለሁ አለ። ጉሩጂ በዐይኖችህ ውስጥ ያለውን ህመም ታያለህ? ሲሉ ጠየቁ። ካቢር በቀስታ ራሱን አጎንጎነ። ጉሩጂም አሁን ግን ጠልቀህ ተመልከት፣ በዚያ ህመም ጀርባ የተደበቀውን እሳት ማየት ትችላለህ? አሉት። ካቢር እንደገና ተመለከተ። በዚህ ጊዜ ደግሞ ኃይለኛ ነገር መልሶ የሚመለከተው ሆኖ ተሰማው። ጉሩጂም እንዲህ አሉ፣ ይህ እሳት እምነትህ ነው። አብዛኛው ሰው ችላ ብሎ ትቶ ይሄዳል። አንተ ግን ይህንን እሳት በድፍረትና በስርዓት ከጠበቅከውና ከቀለብከው በጣም ጨለማ በሆነው ምሽት እንኳን መንገድህን ያበራልሃል። አክለውም ሰዎች መስታወትህን በአቧራ ለመሸፈን ይሞክራሉ፣ ብቁ እንዳልሆንክ እንድታምን ያደርጉሃል። አንተ ግን ሁልጊዜ በሥራህ እያጸዳኸው መቆየት አለብህ። እውነተኛ ማንነትህን በየቀኑ ተመልከት። ምን ዳግም ማድረግ እንደምትችል ፈጽሞ አትርሳ። ካቢርም መስታወቱንና መልእክቱን በልቡ ያዘ። ከዚያ ቀን ጀምሮ ይህን ትምህርት በሕይወቱ ላይ ተጠቀመበት። ባገኘው የእያንዳንዱን መጽሐፍ ማንበብ ጀመረ። መጽሐፍ ተለማመደ። ከእያንዳንዱ ስህተት ተማረ። በክፍል ማለፍን ብቻ ሳይሆን የቤተሰቡን ዕጣ ፈንታ የሚቀይር ሰው መሆንን ተመኘ። ጉዞው ቀላል አልነበረ። እናቱ በጣም ታማማ ነበር። አቅም የሌላቸውን መድኃኒት ትፈልግ ነበር። አባቱ ፀሐይ ስር ቀኑን ሙሉ የሚሠራ ድሃ ገበሬ ነበር። አሁንም ባዶ እጁን ወደ ቤት ይመለስ ነበር። ካቢር ግን የሆነ ነገር መስራት እንዳለበት ያውቅ ነበር። ካቢር በየማለዳው ወደ ትምህርት ቤት ይሄዳል። ምሽት ላይ ደግሞ አንድ ትንሽ የሻይ ቤት ውስጥ ብርጭቆ በማጠብና ደንበኞችን በማገልገል ይሠራል። ቅዳሜና እሁድ በአካባቢው ባለ የመካኒክ ሱቅ እየረዳ ሙያ ይማራል። በየምሽቱም መንደሩ በተኛበት ጊዜ ካቢር በደበዘዘ መብራት ስር ቁጭ ብሎ በትኩረት ያጠና ነበር። እንቅልፍን፣ ምቾትን፣ አንዳንዴም ምግብን መስዋዕት አደረገ። ግን መቼም ቢሆን አልቆመም። መስታወቱ፣ ህልሙ ሁል ጊዜም ከፊቱ ነበር። ዓመታት አለፉ። ቀስ በቀስ በመንደሩ አንድ ጥግ ላይ ትንሽ የሞባይል ጥገና ሥራ ጀመረ። እያንዳንዱን ሳንቲም በጥንቃቄ አስቀመጠ። ከጊዜ በኋላ ትንሽ የኤሌክትሮኒክስ ሱቅ ከፈተ። ቀን ከሌት ይሠራ ነበር። እያንዳንዱን ደንበኛ በአክብሮት ይይዝ ነበር። ያገኘውን ገቢ በሙሉ በሥራው ላይ ይመለስ ነበር። በጠንካራ ፍላጎትና ብልህ ዕቅድ ንግዱ አደገ። ከአንድ ሱቅ ወደ 3 ከፈተ። ከዚያም የራሱን የሞባይል መገልገያ አክሰሰሪስ ብራንድ ለገበያ አቀረበ። አንድ ጊዜ ይስቁበት የነበሩት ሰዎች አሁን ከሱቁ ውጭ ከእርሱ ጋር ለመስራት ዕድል ፍለጋ ይጠባበቁ ነበር። የእናቱ ሕክምና ቋሚ ሆነ። አባቱ ደግሞ ሜዳ ላይ መስራት አቆመ። አንድ ቀን ጉሩጂ ሊጠይቁት መጡ። ካቢር በጥልቅ አክብሮት ተቀበላቸው። ጉሩጂ ፈገግ አሉና፣ አየህ ካቢር፣ ዓለም ድሃ ወንዶች ስለ ትንናን ነገር እንዲያስቡ ለማድረግ ትሞክራለች። ነገር ግን ትልቅ ነገር ለማሰብ የሚደፍሩ ሰዎች ታሪካቸውን እንደገና ይጽፋሉ።
ሕልም በኪስህ ባለው ገንዘብ ሳይሆን በልብህ ባለው ራዕይ የሚለካ መሆኑን አንተ ማረጋገጫ ነህ። ውድ ጓደኛዬ፣ በልብህ ውስጥ ዛሬ ትንሽም ቢሆን የተስፋ ብልጭታ ከተሰማህ ለራስህ ብቻ አትያዘው። ድፍረት ለሚፈልግ ሰው ይህን ታሪክ አጋራ፣ ቪዲዮውን ላይክ አድርግ፣ ቻናሉን ሰብስክራይብ አድርግ እና በዚህ የጥንካሬና የጥበብ ጉዞ ላይ ከእኔ ጋር ተቀላቀል። አስታወስ፣ የስኬትህ ቀጣይ ምዕራፍ የሚጀምረው ትልቅ ለማሰብ በደፈርክበት ቅጽበት ነው። ዛሬ ጀምር። እንግዲያውስ በሕይወትህ ተጨባጭ ለውጥ ለማምጣት የአይበገሬ ማንነት ቤተሰብ ሁን። ሰብስክራይብ በማድረግ ተቀላቀለን። ላይክ በማድረግ ለሌሎች እንዲደርስ አቅምስተው